ኤስፔክት ከዛስ የሚሳደቡትንም ንቀሽ መተው ትችያለሽ ማለት ይቀፉሻል። እኔ እግዚአብሔርን ይቀፉኛል ለማየት ራሱ አንድ ነገር በስድብ የሚመጣ ዘንድሮ ምዛ ላይ ናቸው። ሲምጃን በስድብ የሚመጣ ማለት ነው ያስጠላል በጣም ነገር በነገራችን ላይ ስድብ እኮ በቃ ተባነነበት እኮ እዚህ ቲክታክ ላይ አሁን እኮ የሆነ በስድብ ምናምን እንደዚህ የምታባርሩ ሰው እኮ ምናምን እኮ የለም። አሁን ለምሳሌ አንቺ ስትሰደቢ ማለት ነው እንደውም የበለጠ ሰው እየወደደሽ የበለጠ እንደውም ሰው ሰፖርት እያደረገሽ ነው እንጂ የሚመጣው ስትሰደቢ አንቺ ጸጥ ብቻ በይ። እግዚአብሔር ራሱ ማለት ነው ራሱ ሰው እያበዛልሽ ወዳጅ እያበዛልሽ ነው የሚመጣው እንጂ ምንም የምትጎጁ ነገር የለም። እንደው እንደ ስድብ ቢሆን እንደተሰደበ ሰው ቢሆን ነው አሁን ቆሜ መሄድ ነበር አልነበርኩም። ግን ኖርማል ነው ለኔ ማለት ነው አድቫንቴጅ ነው የሆነልኝ የነሱ ስድብ። እግዚአብሔር በጣም አድቫንቴጅ አለ። አንቺ ምንም ሳታረጊ በንጹህ ነገር ላይ በንጹህ ልብሽ ብቻ አንቺ ተጓዥ እግዚአብሔር መስጠት ነው። እግዚአብሔር አንቺ ዝም ብለው የሚሰሩሽ እነሱ እግዚአብሔር የእጃቸውን ዞሮ የእጃቸውን ያገኛሉ። ዝም ብለው karma is bitch yes sir karma is bitch። እኔ ሰው አልጉዳ እንጂ እኔ አልሳደብ እንጂ እኔ ስለ ሰው ተንኮል አላስብ እንጂ እኔ ላይ በሚያደርሱብኝ ሰዎች አይመለከተኝም። ምክንያቱም እግዚአብሔር አለኝ። እኔ ለእግዚአብሔር ነው የምሰጠው አሳልፌ። እግዚአብሔር ዳኛ ነው። እግዚአብሔር የሆነ ነገር አለው። ዝም ብሎ እንደ ሰው አይደለም። እግዚአብሔር ይፈርዳል። ሲፈርድ ደግሞ እያየን ነው። ስለዚህ መመላለስም መሰዳደብም አያስፈልግም። ካርማ አለ ስራ ማለት ጸጥቲና እንዴት ነው እንደ ኤሊዋና እንደ ጥንቸሏ ነው የምትሆኚው። አሁን ኤሊዋን ጥንቸሏን ታሪክ ታውቂያለሽ? ጃን ጥንቸሏ ኤሊዋን ናቀቻት። ጥንቸሏ ማለት ኤሊዋን ናቀቻትና እቺ ኤሊያውን እኔ ላይ ምንድነው እኔ ላይ የምትደርስብኝ ምናምን እስኪ እሷ እስከምትደርስብኝ እሷ እስከምትመጣ እዚህ እኔ ትንሽ ልተኛ ምናምን ትላለች ማለት ነው ጥንቸሏ። እሺ ከዛ ትተኛለች ማለት ኤሊዋ ቀስ እያለች የምትመጣው። እግዚአብሔርን ይሄ ታሪክ ይሄንን ካላቦሽ ይገርመኛል። ጥሩ ልጅ እያሉ ነው። ከዛም ምን አልከሰከሰኝ ከነዚህ ቦዘኔ ቦዘኔ ከነማ ምን ይከሰከሱ ናቸው? የተማረ ሰው አይሳደብም። ስራ ያለው ሰው አይሳደብም። ጀስት ቲክቶክን የሚጠቀመው ቺል ለማድረግ ነው። ስራ የሌለው ቦዘኔስ ለመሳደብ ነው የሚገባው። የሱ ላይፍ ስለተመሰቃቀለ ለምን እንደኔ ያልሆንሽም ብሎ ያ እልህ ስለሚያናድደው ሊሰድብሽ ይገባል። እልሁን ሊበቀልሽ ይገባል። ገብቶሻል? እስኪ ማን ነው አሁን የተማረ ሰው ስራ ያለው ሰው በስነ ስርዓት አሪፍ ህይወት የሚኖር ሰው ምን ስራቱ ነው አንቺን የሚሰድብሽ? ግን ዝም ብለሽ ቁጭ ብለሽ ስታስተውዩ ማለት ነው ለምን ይሰድብሻል? ስልሽ ብዙ ስራ አለበታ ህይወቱም አሪፍ ነው። ተረዳሽ? ለምን ይሰድብሻል? እውነትሽ ነው። ቆም ብለሽ ስታስቢው የምር እኔ ልክ ነኝ ማርያም ለምን ይሰድብሻል? ግን በቃ ህይወቱ የተመሰቃቀለበትና የሱ ዳሜጅ ስለሆነ ብቻ ያንቺም ግዴታ እንደዛ መሆን አለበት። ገባሽ? ለዛ በቃ ምንም አማራጭ የለውም። ደግሞ እኔ ምን አይነት ላይክ አሁን ለምሳሌ ደርሰሽባችሁ ምናምን የሚሳደቡት እኮ ኖርማል ሳደርሽባችሁ ነው የሚሳደቡት ናቸው። እኔ አሁን እየተበቀለሽ ነው ማን ተረጁ በቃ እዛ ጋር የሆነ ህይወት የሚያመሰቃቅለው የሆነ የተጎዳው ህይወት አለ። እሱን ህይወት አንቺ ጋር እየተበቀለው ነው፣ እየሰደበሽ ነው። እና ደግሞ ሶሻል ሚዲያ ላይክ ፐብሊክ ፊገር እስከሆንሽ ድረስ ታዩ በቃ እንትን ነው ላሽ ነው ማለት ያለብሽ። ምክንያቱም ጥሩም ነገር ሊመጣ ይችላል፣ መጥፎም ነገር ሊመጣ ይችላል። እሱን ነገር ጀክስ አክስ እንዴ ትላጣለህ እንዴ ብሮ አረሽ ፈራሉ ምን ሆነሽ? ችግር የለውም እንተዋወቅ ብትለኝ እኮ ነው ይረዳል ያረዳል። እኔማ ከ3 ከ4 ሱር በላይ ተገናኝተናል እኮ ብንገናኝም አድናቂሽ ነኝ ልትለኝ ነው። ሌላ ምንም አይኖርም ብዬ ነው። አረ እኔም እንደዛ እንኳን የምል ሰው አይደለሁም። ግን ምን ችግር አለው ብትል ከብደኛ ዋይ እኔ እንጃ ዳናናችሁ ይጎ ይባላል። ይሄ አያውቅኝም እንኳን አያውቀውም። ከዛ ዘልኩት አያውቀውም እንዴ አንዳንዴ ዝም ብሎ ኦፍ ኮርስ ስካይላይት ቤት እሄዳለሁ እኮ ታዲያ አይቶኝ ሳልፍ አይቶኝ እኮ አድናቂሽ ነኝ ብሎኝ እኮ ነው። ወይ ሰላም ብሎኝ ወይ ፎቶ እንነሳ ብሎኝ ነው። ከዛ አቅሻለሁ ይለኛል ወይ በታሪ ሀገሬ ኦ ሀገሬ እናቴ አሁን የፖስተትኩት ላይ ማሪ
ቢራቢሮ ፋሚሊ ሂዳችሁ ዲቦ ይሄን ነገር ቼክ አድርጊልኝ በእናትሽ። በጣም እንትን እየያዘ ነው። ለምንድነው ፀጉሬ ኖርማል ነው? አይኔን ጭፍን ሳደርገው ይይዝብኛል። ኧረ እባክሽ የኔ ጣፋጭ ቦርጬ ሸፈን ዛሬ አይ እውነቱን ምንም ማለት ነው። እንጋዜጣ ነው። እስኪ ሱሪው ያሉሽ ነው። ኧረ እኔ በተለያየ ልብስ ጋር በተለያየ ልብስ ነው በቃ ፏፏፏ እያልኩ ገና የምንቀርጸው። አሳያቸው፣ ልብስ አውትፊትሽን አሳያቸው። ይሄኛው በደንብ አሳያቸው እስከ እግርሽ። እግሯ ደግሞ ነጭ ነው። በኢየሱስ እዚህ ቪዲዮ ምን ይታየኛል መሰላችሁ? ሁለት ሴቶች ቁጭ ብለው እየተላቀሱ ብሶታቸውን እየተወጡ ነው የሚመስለው። የመጀመሪያው ነገር ማለት ነው ኦፍ ኮርስ እግዚአብሔር ይፈርዳል፣ እግዚአብሔር ይረዳል ምናምን። ግን አሁን እንደዛ ስንል እኛ ማን ነን ነው የመጀመሪያው። እኛ ሰው ላይ አንደርስም ወይ እኛ ሰው ላይ ክፋት አንሰራም ወይ ምናምን። ላይክ አሁን ላይ ከረንትሊ እኛ የተገፋን መስሎ ስለተሰማን ብቻ እንደዛ ማለት አንችልም። ላይክ ፈጣሪን ካነሳን እንደዚህ አይነት ኢሹዎች ውስጥ ሁሉም ላይ ፈጣሪ ይረዳል፣ ሁሉም ላይ ፈጣሪ አለ፣ እንደሚያስፈልገው ቦታ ይገኝለታል ነው የመጀመሪያው። ሁለተኛ ነገር ደግሞ ሌላ የተነሳው ሐሳብ ቲክቶክን ቺል ለማድረግ ብቻ እንጠቀምበት ምናምን። ኖ ዩ ጋይስ አር ኖት ዩዚንግ ቱ ቺል። እንደዚህ ደርሳችሁ ለማውራትም የበቃችሁት ቺል ለማድረግ ገብታችሁ አይደለም፣ አንድ አበባ ከማለት ነው የጀመራችሁት። እና ቺል ለማድረግ አይደለም ሆነስትሊ እናንተ ቲክቶክን የተጠቀማችሁበት። ሜቢ አሁን ላይ ያው አካውንታችሁ ወፍሮ ሜቢ ቺል ለማድረግ እየገባችሁ ሊሆን ይችላል፣ ግን ስቲል ልመና አላቆማችሁም እና ምንም ትርጉም አንሰጠውም። እያዝናናኑ ብላችሁ እንደማታስቡ ተስፋ አደርጋለሁ። የሚያዝናኑ ልጆች አሉ እስካሁን ድረስ ደግሞ ስማቸውን ጠብቀው የነበሩ ልጆች ማለት ነው። እዚህ ጋር አርጊውመንት ምናምን ለመፍጠር አይደለም፣ ግን ሪያሊቲውን ስናወራ ማለት ነውና ጌመር ሆነን እዚህ ደረጃ ደርሰናል ብላችሁ የምታስቡ ሰዎች አንደኛ ፐብሊክ ፊገር ነን ብላችሁ አታስቡ። ማለት መታወቅ ማለት ወይም ታዋቂነት ወይም ደግሞ ይሄ ፌመስነት ማለት ፐብሊክ ፊገር መሆን ማለት አይደለም። የመጀመሪያው ማወቅ ያለብን ብዬ ማስበው። ሁለተኛ ነገር ደግሞ ቲክቶክ ላይ ጌም መጫወት ማለት ሰዎችን አዝናንተን እዚህ ደረስን አይደለም ማለት። እንዴት አመጣጣችን መርሳት የለብንም ነው በቃ። መጀመሪያ ካዩ ሰዎች ያዝኑልን ነበረ ምናምን ሶ በቃ። እና ደግሞ እድል የሚባል ነገር አለ። ያንን ኦፖርቹኒቲ ተጠቅመን ነው እዚህ የደረስነው። እና ባጭሩ ግን አይ ሚን ላይክ ሌሎችን ሰዎች አቢዩዝ ለማድረግ አንጠቀመው ነው። ይሄ አንደኛ ፈጣሪ ምናምን ያልን የምንጠራው። ሁለተኛ ነገር ደግሞ ተሳዳቢ የምትሏቸው ግሩፖች ከመሬት ተነስተው ተሳዳቢ እንዳልሆኑ በጣም እርግጠኛ ነኝ። ምክንያቱም እስካሁን ሳይሰደቡ ክብራቸውን ጠብቀው ያሉ ልጆች ስላሉ ማለት ነው። ከነዚህ አሁን ከምናያቸው በፊትም የጀመሩ በእነሱ ዘመንም የጀመሩ ልጆች አሉ። ስቲል ለረጅም ጊዜ ቲክቶክን ሲጠቀሙት የነበሩ ልጆች በጣም እንትን አይሰማችሁ፣ የሆነ የተገፋችሁ አይምሰላችሁና በጣም ልክ የመሆን ስሜት አይሰማችሁ ለማለት like እንድታገስኩ ስልሽ ምን መሰልሽ? ቆይ ጃኒ ልንገር talk to her please come on what the heck አንቺ ራስሽ ነው ትናንት ነው ጃኒ 4 ሰዓት ነው ያስጠበቀችኝ የሩሜ ምን እንዳለችኝ ልንገራችሁ። ቆይ oh my god ምን እንዳለችኝ ከካሜራ በስተጀርባ ኩይ አለችኝ ዛሬ 1 ሰዓት አርፍጂና ከዚህ በኋላ ምንም አይነት ነገር አንቺ ላምኝሽ የምንቀሳቀሰው ግን በጣም ይደብረኝ ትናንትና በጣም ያስፈልጋል ትራፊክ ዛሬ ትራፊክ እኔ በህይወት ዘመኔ አፋጅ ነኝ ነው ትናንትና አንቺ ይደብረኝ እንታዩ ወንድ ይደብቅ ያላቅም ነዳህ ያረም አንቺ ነኝ እንደዚህ እናት ትናንትና በጣም ለኔ ያስጨረሰኝ ነው እንዴ እኔ አስጠብቃለሁ እንጂ ጠብቁኝ ጠብቅ ያላቅም እኔም ጃኒ መቶ ማከኝ ለታሪክ ይቀመጥ። እኔ ማቀርጫዋለሁ እንዴ አንቺ አደዋወለ ነው አንቺ ራስሽ አረ በእናትሽ ጠቁር ነው ያ እንዴ ቃቄውና እመጣለሁ። ምን ቦታ የሌለኝ ሁሉ ከሚሰጥ አጠቁረኝ ጋይስ ይሄኛው ያንቺ ስልክ ያጠቁረኛል አለች ጃኒ። እንዴ ያጠቁራል፣ ማርያምን ያጠቁራል። የኔ ፋሚሊዎች ራሱ ይመስክሩ፣ መስክሩ ይዱና እሺ ደመቁ ይዱና መስክሩ። በስመ አብ በወልድ አሐዱ አምላክ አሜን። በስመ አብ በወልድ መንፈስ ቅዱስ። ሰው እንዴት በገዛ እጁ እናንተ ስለማታውቁ ነው እንጂ እኔ ጃኒን በፊት ገና እኔ ቲክታክ ላይ ሳልመጣ
ስለሆነ እኮ ነው ቲክቶክ አሁን ይኸውላችሁ እኔ አሁን እንደዚህ ሳልመጣ ጌመር ሳልሆን ምናምን ማለት ነው ቲክታክ ተመልካች በነበርኩ ሰዓት ነው የምወዳት ጃኒ። ገባችሁ ምላችሁ ይገባችኋል። እግዚአብሔርን ቴል ደንበና ጃኒን ከበፊት ነው የምወዳት እና ደግሞ ላይቭ ጀምርም አንተ ጫቲ ወይኔ ምንድን ነው አንተ ጫቲ አይ ማናጀር አንተ ጫታ ተወክስ ኑሮና ፕላን ካርታ የተገለባበጠበት ሰውዬ ኑሮ ጫቲ ናይስ ቴንክ ዩ አንድ ጫቲ ሸራተንና ስማ ጫቲ ሸራተንና ና ሸራተን strong. You are more strong. Yeah. Spicy, more strong spicy. ስሚ ብሎክ እኮ ነው እኔ ጋር እስካሁን የምርሽ ነው እግዚአብሔርን ብሎክ እንዴ ነው በምን ይቅርታ ጠይቅቻ እንደው አሪፍ ከሁሉ ሰዓት ይሶነች ጋር እንዴ ስሚ ባለፈው እኮ ነው የኔ የጌም ቀን ማለት ነው ብሎክ አድርጋኛለች ይኸው እየጻፈልሽ ብሎክ በመኞትሽ እኔ ማየነ አንተ ጫታም ኧረ ተይው ከዛ ከብሎክ ታውጣኝ ምናምን ጀለስ እስቲ ቆይ ታያቸው በእናትሽ ኧረ በእናትሽ ለእነሱ እነሱን ካየሽማ አይሆንም። እኔ እኮ አላያቸውም የግሪት ጣቢ እኮ ነው የሚመስሉኝ ሲያቀሳስሩ እዚህ ና ኔቨር አትይ እኔ እሱን ባለማየት ነው ጤናዬን የምጠብቀው። እግዚአብሔር እሱን ካላየሽ ጤናሽን ትጠብቂያለሽ። ኢግኖር ዳም የኔ ቆንጆ ኢግኖር ምን ስራ አላቸው? ቢነሳም መገናኘታችሁ አሪፍ ነው። ኦልዌይስ ሴድ መገናኘታችሁ ጥሩ ነው፣ ግን እዛ የተገናኛችሁት ባለመተባበት በጥሩ ነው። ኢንጆይ አድርጉ። በቃ ይሄ በሆነ ጊዜ ኢንተርቫል ውስጥ የምታገኙት ነው። ከዚህ በኋላ ስለመደገሙ እርግጠኛ አይደለንም። ከዚህ በፊትም ተገናኝታችሁ የምታውቁ አይመስለኝም። ሶ የቲክቶክ ታሪካችሁን ደግማችሁ እዛ ከምታወሩና ይሄ ያሉን ሐሳብ ውስጥ እየገባችሁ ከምትቆዝሙና ከምታለቃቅሱ ወይኔ ዛሬ ማይሆን ነገር እየተናገርኩ ነው። ቤተሰብ እንግዲህ አፉ በሉ እና ኢንጆይ አድርጉ፣ ጊዜያችሁን ተጠቀሙበት፣ ኢንተርቴን አድርጉ ነው የምለው። ምክንያቱም ከተገናኛችሁ አይቀር ማለት ነው። እንደዚህ አይነት ነገር በስልክ ተደዋውሉም ራሱ መነጋገር ይቻላል፣ ማውራት ይቻላል። ላይ ስትገቡ ማውራት ትችላላችሁ፣ ማንም አይጠይቃችሁም። እና ደግሞ ማለት ነው እኔ ደግሞ ያየሁት ነገር የምር በጣም ተከታዮቻችሁን በጣም ዲስሪስፔክት አታድርጉ። ማለት ለምሳሌ ጊፍት ያልሰጣችሁ ሰው በሙሉ እዛ ቁጭ ብሎ የሚያያችሁ ታብታብ የሚያደርግላችሁ በሙሉ ለዚህ ለመድረሳችሁ በጣም ምክንያት መሆኑን አትርሱ፣ እውነት ለመናገር። ምክንያቱም የሆነ ነገር ስታጠፉ ወይ የሆነ ያጠፋችሁ ሲመስላቸው ሲናገሩ ኮሜንት ሲያደርጉ የእኔነት ስሜት ስለሚሰማቸው በጣም ብዙ ልጆች እንደዛ እንደሚያደርጉ እርግጠኛ ነኝ። ግን እናንተ የምትሉት የሆነ ላይክ የሆነ እንደ ቆሻሻሽ ምናምን በቃ ጽይፍ ነገር ምናምን አትበሉ። በቃና የነበራችሁበትን አትርሱ። ቦዞፍ የምር እኔ በጣም አግሬሲቭሊ ነው የምናገረው። ኤኒዌይስ ያ እናንተ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ትነግሩን ትችላላችሁ። ማለቴ መገናኘታችሁ ጥሩ ሆኖ ሳለ ግን ቁጭ ብለው ስለተጣሏችሁ ሰዎች ቁጭ ብለው ስም ስላልጠቀስ ምናምን በሚል ሙድ ከማውራት ለምን ተገናኝተዋል ብራቸውን ስፔንድ እስካደረጉ ድረስ ኢንጆይ ለምን አያደርጉም ባይ ነኝ እኔ። እናንተ ሐሳባችሁን ልታሳውቁኝ ትችላላችሁ በኮሜንት። ሰላም ቤተሰቦች እንዴት ናችሁ? ሰሞኑን ላይቭም እየገባሁ አልነበረም፣ ቪዲዮም እየሰራሁ አልነበረም። ብዙዎቻችሁ ተጨንቃችሁ ጽፉልኝ፣ ሲደውሉልኝ ነበረ። የጠፋሁበት ምክንያት ሀዘን ላይ ነበርኩኝ ቤተሰብ። ከነገ ጀምሮ ግን ቪዲዮ መልቀቅም ላይቭ መግባት ጀምራለሁ። ወዳችኋለሁ። በጣም አመሰግናለሁ። ነገ እንገናኝ። እንኳን ደህና መጣ። በጣም ናፍቀን ነበር። በጣም ስናስብ ነበር። መጥፋት አሳስቦ ነበርና እንኳን ደህና መጣ። ስትመጣ እንቀበላለን። ተመስገን አምላኬ፣ ወደ ቤቴ በሰላም ገባው። ኑኑዬ እናት በር ላይ አቀባበል አረገችልኝ።
በጣም 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 ደስ አለኝ። እዩ ቤቱን እንዴት አሸብርቀው እንደጠበቁኝ ሀናና ልጆቹ ተጋግዘው እዩ እንዴት እንደሚያምር ፒንክ በፒንክ አድርገውታል ቤቱን። ለሩቢ የተደረገላት አቀባበል ነው። በጣም ደስ አለኝ ሳየው፣ በእውነት ልቤ ሞቀ። በጣም ደስ ይል ነበረ እና አመስግኑልኝ ቤተሰቦቼን ሀናንና ልጆቼን። ይኸው ተጋግዘው ኑኑ እኔንም አመስግኝኝ እኔም አግዣለሁ እያለች ነው እዚህ ጋር ሀናን ሳመሰግን ሰምታ። ሳይመንዬ ጎረምሳው መጣ። ሆስፒታልም መጥተው ነበረ ጠዋት። ቤት ደግሞ ስንመጣ እንደገና ደግሞ ይኸው እንደዚህ ዌልካሚንግ እያደረጉልን ነው። እዩት እንዴት እንደሚያምር ዌልካም ሩቢ በስሟ ኑኑዬ ናት ክሬት ያደረገችላት ይሄንን ቆራርጣ ምናምን ስሙን ሰርታ ማለት ነው። እና ይሄው እንደዚህ ባሉን ነፍተው አሸብርቀው ከዛ ማሚ ካም ክፍልሽም አለ ሰርፕራይዝ ነይ ምናምን ብላ ይዛኝ ኑኑ እየገባች ነው እዚህ ጋር። የኔ እናት ደስታዋ የኑኑ ደስታ ማሚ አየሽ አለችኝ። ያው አናና ኑኑ ሳይመን ተባብረው የሰሩትን ተመልከቱ። የኔ ፍቅሮች የኔ ማሮች ውይ በጣም ነው ያስደሰቱኝ። በእውነት ከምንም በላይ ነው በቃ ደስ ያለኝ። ያው እና እዚህ ጋር አርጊያት ከስር እየተከተለች እህቴን እዚህ ጋር አርጊያት አለች። ኑኑ በጣም ደስ ብሏታል እህት ስለመጣላት ህይወት ጉጉቷን። እኔም በጣም ደስ ብሎኛል። ይመስገን ፈጣሪ በሰላም ወደ ቤቴ ገብቻለሁኝ። እና ይሄኛው ካልሰራ ብላ ይኸው ባትሪ ፈልጋ አምጥታ ባትሪ አስከትታ ይኸው ሽንተና አረገችላት። ዘፈኑን ታያት በቃ ትተኛ አልኳት። ይሄ ደግሞ ስጦታ ለሷ ይዛ ተመታ ሆስፒታል አይቻልም ተብላ ቤት አስቀምጣው ነው። ምሳ በላን፣ ቡና ጠጣን። በጣም ደስ የሚል ጊዜ እያሳለፍን ነው ቤተሰቦቼ። በጣም 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 ደስ ብሎኛል። የኔ ማሮች በጣም አመሰግናለሁ። ይኸው ቡና ጠጣን። ይኸው ዳቦን ባርከው አባትና ልጆች ቆረሱት። ደስ የሚል ጊዜ። በጣም አመሰግናለሁ። ቴንክ ዩ ማይ ፋሚሊ አይ ላቭ ዩ። አቡ እንኳን ማረችሽ። በእውነት እንኳን በሰላም ተገላገልሽ። እንኳን በሰላም ወደ ቤትሽ ተመለሽ። እውነት ለመናገር ያው አብረን ያረገዝነው 9 ወር ሙሉ አብረን ነበርን። ያው ገብተን ብቻ ነው ያላማጥ ነው። እሱንም በሐሳብ አብረናት ነበርን። ኤኒዌይስ ግን ልጅ መውለድ ቀላል ነገር አይደለምና እንኳን ለዚህ አበቃሽ። እንኳን በሰላም ተገላገልሽ እና እንኳን ለቤትሽ አበቃሽ። ልጅቷ ደግሞ አድጋ የምትጦርሽና የምታገለግልሽ እሷም ጥሩ ደረጃ ደርሳ የምታስደስትሽ ያደርግልሽ። ጤነኛ ልጅ ትሆንልሽ ከምንም በላይ እና ያ እንኳን ደስ አለሽ። ጽጌን አውርቻት ነበረ። እኔ ዛሬ ስላልተመቸኝ አልገባውም እና እሺ ይቅርታም ጠይቃለሁ ቪዲዮንም አነሳዋለሁ ብላኝ ነበር። እንደዛ ብላኛለች። ለምን የሰራሽው ለሰው ነው፣ ቪዲዮ የተሰራው ክሊፑ ለሰው ነው። ግን ሰው አልተመቸኝም ካለ ለሰው ዲጄ ስለዚህ ልጅቷ እንደዛ ብላኛለች። ለኔ ጽጌ ሮያል ለኔ ማኛው እሺ አጠፋዋለሁ ይቅርታም ጠይቅበታለሁ ብላኝ ነበረ። አሩን ነው ሌሎቻችሁ ምን ውስጥ እንዳላችሁ አላቅም። ለኔ ግን ያለችኝ ያንን ነው። ብዙ ሰዎች ከተቆጡ ለሰው ብለህ ሰርተህ በጣም በጣም ከባድ ነው። ነገራችን ላይ እኔም ትናንትና ሳነሳ የነበረው ሀሳብ ይሄንን ነው። ማለት የሆነ ስራ ሰራን አፍተር ኦዲየንስ ነው የምታቀርቡት፣ ኦዲየንስ ነው ገምጋሚያችን። ኦዲየንስ ትክክል አይደለም ካለ ምንድን ነው የሚለውን ደግሞ ታጣራላችሁ። ቢሆን መጀመሪያ አጣርቶ መስራትና መለጠፍ አንድ የተሻለ ነገር ነው። ካልሆነ ደግሞ ስህተት የሚባል ነገር አለበት ተገኝቶበታል ከተባለ ደግሞ ዞሮ ደብል ቼክ ማድረግ ነው። ከዛ ህዝቡ ካልተመቸው፣ ምክንያቱም ነገም ደግሞ የኛው ደጋፊዎቻችን ፎሎ አርጉን ላይክ አርጉ ምናምን የሚባለው ራሱ ህዝቡ ስለሆነ ትክክል አይደለም፣ ይሄ የኔ ባህል አይደለም ብሎ የሆነ ማህበረሰብ ካስቆጣና ትክክል አይደለም ብሎ ካስነሳው አይነት አንድ ደቂቃ የሁለት ደቂቃ ቪዲዮ ለምን አይወርድም? ነው ይሄ አጉል ከማህበረሰብ ጋር ሰጣ ገባ መግባት ጥሩ ነው ብዬ አላስብም። ኤኒዌይስ ያው እንግዲህ ቅጣ ጠይቃለሁ ብላለች ብለዋል አብሯት የነበሩት የተወሰኑ ልጅ ቅጣ ጠይቁ አይቻለሁኝ። እሷም ይቅርታ ጠይቃ ይሆናል ብዬ አስባለሁ። ኦፍ ኮርስ ቪዲዮውን አውርደው አይቻለሁ። በሪፖርት ጠፍቶ ይሆን እሱ አውርደው አላውቅም፣ ግን ቪዲዮ አሁን ላይ ቲክቶክ አካውንቷ ላይ የለም ማለት ነው። ለዛሬ የነበረን ቪዲዮ ይመስል ነበር። እስካሁን ከነበራችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።